ሰላም እንዴት ናችሁ? ዛሬ እንዴት ጉግል ካላንደርን ከፍተን እንዴት መጠቀም እንዳለብን ብዙ ሰዎች እናያውቁም። አሁን ይህንን ጉግል ካላንደር ቪዲዮ ሰራ እኔ በጣም ነኝ ለማለት ፈልጌ አይደለም፣ ግን እውቀት እንዲኖራችሁና እንድትሰሩበት በዛውም ታይም ማኔጅመንታችሁን እንድታስተካክሉበት ነው። እና ወደ ቪዲዮ መጀመሪያ ወደ ጉግል ካላንደር እንገባለን። ጉግል ካላንደር ከሌላችሁ አፕል ስቶር ኦር ፕሌይ ስቶር ላይ ዳውንሎድ ማድረግ ትችላላችሁ። ኦኬ እና ዛሬ ቺንቆይ ልደለታት እና ዛሬ ኢንተርናሽናል ዴይ ነው ይላል። ምን የምን ኢንተርናሽናል የሌበር ሰራተኞች ቀን ነው መሰለኝ ዛሬ። እና በዚህ ቀን እንዴት አውቶ ማኔጅ እንደምናደርግ በአንድ ስኬጁል ብቻ ነው ማሳያችሁ። ከዛ በኋላ እናንተ መደጋገም ትችላላችሁ። እዛ አሁን ለምሳሌ አንድ ቦታ ከ18 እስከ 19 ሰዓት ይላል። ከዛ ታይትሏን እንደዚህ እናደርጋታለን። ከዛ በኋላ ከመጣልን በኋላ ይሄ ነገር እንዴት እንደሚመጣልኝ አያችሁ። እንደዚህ ስትነኩት እዚህ ጋር ከስር ይመጣል። እንደዚህ ስትሉት ከዛ በኋላ ያመጣዋል። እዛ አርት ታይትል የሚለው ላይ አሁን ለምሳሌ ሪዲንግ ቡክስ ልትሉ ትችላላችሁ። ከዛ በኋላ እሷን እንዳደረግን ከዛ በኋላ ምን ታደርጋላችሁ? ሰዓት መመደብ ነው። ለምሳሌ እዚህ ጋር 18 ተኩል ይላል። እንደፈለጋችሁ አሁን 20 ማድረግ ትችላላችሁ። 20 ተኩል ከዛ በኋላ ይቀየርና እዚህ ጋር ከ20 ተኩል እስከ 21 ተኩል ድረስ ምን እናደርጋለን ነው ሪዲንግ መጽሐፍ እናነባለን ነው ያለው አጠቃላይ ሀሳብ። ከዛ ቀኑ እዛው ላይ ተደርግሞልናል። ደስ የሚለው ነገር ከለር ማማራጭ ይኖራል። ዲፎልት ከለር የሚል አለ። ከዛ እሷን ተች እናደርጋታለን አንዴ። ከዛ በኋላ ብዙ ነገሮች አሉ። ቶማቶ፣ ባናና ስለሚመቸኝ ባናና እናድርገዋለን፣ ቢጫ ቀለም ማለት። ከዛ በኋላ እዚህ ላይ የሚመቸው ኖቲፊኬሽን ምናምን እንድታስገቡ ያደርጋቸዋል። አሁን ለምሳሌ ኖቲፊኬሽኑ እዚህ ጋር 30 ሚኒት ቢፎር የሚል አለ እና እሱን ጠቅ ስታደርጉት ኖቲፊኬሽን የሚለውን ይዘረግፍላችኋል። 5 ደቂቃ ምናምን ለድጋሚ ይኸው ኖቲፊኬሽን ስትሉት 5 ደቂቃ ምናምን እናንተ ይፈልጋችሁ። እኔ 30 ራሱ ስለሚያመጣ 30 ደቂቃ ደግሞ ጥሩ ነው። 30 ደቂቃ በፊት ታስኮ ከመጀመሩ 30 ደቂቃ በፊት ነው የሚነግራችሁ። ከዛ በኋላ እናንተ ወደ ስራ ትገባላችሁ ማለት ነው። የፈለጋችሁም ዲስክሪፕሽን ማስገባት ትችላላችሁ፣ ሎኬሽን ማስገባት ትችላላችሁ። እና ደግሞ ታስክ አሁን ይሄ ኢቨንት ነው። ታስክ ማድረግ ትችላላችሁ። ያንን ነገር ኦር በርዝዴይ ምናምን ማድረግ ትችላላችሁ። እሱ የእናንተ ምርጫ ነው። ከዛ በኋላ ይህንን ከጨረስን በኋላ ምን እናደርጋለን? ሴቭ እናደርገዋለን። እሺ ቀላል። አሁን ሌላም ተጨማሪ እንደዚህ የፈጠነ እንደዚህ እናደርጋለን። ዋቺንግ ፖድካስት እንበለው። አሁን ይሄንን እንበለው ሊስኒንግ ማለት ትችላላችሁ። ከዛ በኋላ አሁን ይሄ ከ21 ተኩል እስከ 22 ተኩል ራሱ ስላስቀመጠው እኔ ድጋሚ ኤዲት ማድረግ አያስፈልገኝም። ከዛ 30 ደቂቃ ቢፎር። ከዛ በኋላ ቀለምን መርጣለን። አሁን ብሉ ቤሪ የሚለውን እንመርጥለታለን። ብሉ ቤሪ የሚለውን መርጠናል። አድ ዲስክሪፕሽን ሃይ እንበለው ዝም ብለን። ከዛ አድ ሎኬሽን ምናምን ስለማያስፈልገን ኦልዴ ከፈለግን እቺን ነካ ብናረጋት ሁልጊዜ እቺን ነገር እንድትል ያደርግልናል። ሁልጊዜ ዛሬ ሐሙስ ነው። ሐሙስ ቀን ይሄ ነገር እንዲመጣ ያደርግልናል። ከዛ ሴቭ እናደርገዋለን። ከዛ ያችሁት መጣ ማለት ነው። ስለዚህ በጣም ቀላል ነገር ነው ጉግል ካላንደር። የሚከብዳችሁ ሊኖር ይችላል ብዬ ነው ይህንን ነገር ያደረጉላችሁ። እናም ደግሞ ይህንን ነገር መቀየር ትችላላችሁ። አሁን የነካውትና ያችሁታ እቺን በአራት ምናምን ቦክስ ያለችዋን ምን እናደርጋታለን? እሷን ከነካን በኋላ ምንድነው የሚሆነው መሰላችሁ? ስኬጁል ዴይ ምናምን ያለ። አሁን ስኬጁል ብንለው ይህን ነገር እንደ ስኬጁል አስቀምጦ አያችሁታ። ሪዲንግ ቡክስ፣ ዋቺንግ ፖድካስት የሚለውን እንደዚህ ያስቀምጥልናል። ወይም ደግሞ
መቀየር ዴይ እናደርገዋለን። ዴይ ላይ የዛን ቀን አሁን ይሄ ፋሲካን ስላሳየን ነው መቀየር እንችላለን። የዛን ቀን የነበረውን ይኸው የላብ አደሮች ቀን ላብ አደርና ብቻ ይኸው ከዛ በኋላ ይኸው እዚሁ ጋር አመጣልን ማለት ነው። ገባችሁ አይደለ? ዊክም ከፈለግን ዊክ ማድረግ እንችላለን። የመንዝ ግን ሞር ኦርጋናይዝድ የሆነው ዊኩ ነው። ኦኬ አመሰግናለሁ እስከዚህ ሰዓት እስከዚህ ደቂቃ ስለተከታተላችሁኝ። ይህ ቪዲዮ ጠቃሚ ከሆነ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ታይማችሁን በደንብ ተጠቀሙ። እሺ መመክራችሁ ግን እኔ ታይሜን በጣም እጠቀማለሁ ማለት አይደለም፣ ግን የተሻለ 1% እድገት አድርግበታለሁ ታይም ማኔጅመንት ላይ። ስለዚህ እናንተም ይህንን ነገር አድርጉ። አመሰግናለሁ።